ሰላምና ጤና በያላችሁበት ይሁን። ቻናላችን ቤተሰቦች እንደምን አላችሁ? ይህ ፋክት ፈርስት ነው። በዚህ ሰዓት መሰማትና መደመጥ ያለባቸውን አጫጭር ሀገራዊ እንዲሁም ዓለም አቀፋዊ ሰበር መረጃዎችን ወደ እናንተ እናደርሳለን። ከመረጃዎቻችን መካከልም መነሻቸውን ከአሶሳ አድርገው ወደ ግልገል በለስ በመጓዝ ላይ የነበሩ የህዝብ ማመላለሻ አውቶቡሶች ላይ በተፈጸመ አረመኔያዊ ጥቃት 30 በላይ ንጹሃን ተገደሉ። 5 አውቶቡሶች ሙሉ በሙሉ ወደ አመድነት ጋይተዋል። ተጨማሪ መረጃዎችን አጋራቸዋለሁ። በሀገር ውስጥ አስተዳደር ጥላ በስደት የሞት ቀጠሮ ከአምቦ የቢሾፍቱ 120 ተብሎ የሚጠራው ቡድን ነዋሪዎችን እያሰበረና ለከፍተኛ ስቃይ እየዳረጋቸው ይገኛል። ለመሆኑ ይህ ቡድን ማን ነው? ዓላማውስ ምንድን ነው? በየትኞቹ ከተማስ ይንቀሳቀሳል? ዝርዝር መረጃ ይዘናል። በደቡብ አፍሪካ ኢትዮጵያን ሰቆቃ ቀጥሏል። በኖርዝ ዌስት ግዛት አንድ 49 ዓመት ኢትዮጵያዊ በገዛ ሱቁ በጥይት ተደብድቦ ተገደለ። ምንም ያልተዘፈነለት ይህ ግድያ የታለመ ጥቃት ስለመሆኑ ምን ማሳየች አሉ? ዝርዝር መረጃዎችን ይዘናል። የዓለም የነዳጅ ገበያ ተናውጧል። የአሜሪካና ኢራን እሰጥ አገባና የቤጂንግ ድንገተኛ ጉባኤ የዓለምን በዛሬው ዕለት በከፍተኛ ውጥረት ውስጥ ትገኛለች። ዝርዝር መረጃዎችን እናቀርብላችኋለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎችን እንድትከታተሉ በአክብሮት ጋብዛለሁ። አሁን በቀጥታ ወደ መረጃው አልፋለሁ። አብራችን ቆዩ። ግንቦት 4 ቀን 2018 ዓ.ም መነሻቸውን ከአሶሳ አድርገው ትናንት ማንኩሽ ከተማ አድረው ወደ ግልገል በለስ በመጓዝ ላይ በነበሩ የህዝብ ማመላለሻ አውቶቡሶች ላይ ማንነታቸው ባልታወቀ ታጣቂዎች እጅግ ዘግናኝና ኢሰብአዊ ጥቃት ተፈጽሟል። እስካሁን ባለው መረጃ መሰረትም ጥቃቱ በተፈጸመባቸው አውቶቡሶች ውስጥ የነበሩ ሹፌሮችን ጨምሮ ከ30 በላይ ተሳፋሪዎች በአሰቃቂ ሁኔታ ተገድለዋል። ከግድያው በተጨማሪ ከ50 በላይ ተሳፋሪዎች ላይ ከባድና ቀላል አደጋና ጉዳት ደርሷል። ታጣቂዎቹ 5 የህዝብ ማመላለሻ አውቶቡሶችን ሙሉ በሙሉ በእሳት አቃጥለው ወደ አመድነት ቀይረዋቸዋል። ይህ አረመናዊ ድርጊት የተፈጸመው ንጹሃን ዜጎች ከቦታ ቦታ የመንቀሳቀስ መብታቸውን ተጠቅመው በመጓዝ ላይ ያሉ ሲሆን የጉዳቱ መጠን አሁንም ሊጨምር እንደሚችል ስጋቶች አሉ። በኦሮሚያ ክልል በተለያዩ ከተሞች መደበኛ ያልሆኑ ቡድኖች ሲቪል የለበሱ ታጣቂዎች የሚፈጽሙት ማስገደድ፣ የንብረት የመንጠቅ ተግባር ነዋሪዎችን ለከፍተኛ ስጋት እንደዳረገ ይገኛል። አዲስ ስታንዳርድ የተሰኘው ዜና ተቋም ከአምቦ፣ ሻሸመኔ፣ አሰላ፣ ባቱና ቢሾፍቱ ነዋሪዎች ጋር ባደረገው ቃለ መጠይቅ በተለይም በአምቦ ከተማ 120 ተብሎ የሚጠራው ቡድን እንቅስቃሴ አሳሳቢ ደረጃ ላይ መድረሱን አረጋግጫለሁ ብሏል። እንደ አዲስ ስታንዳርድ ዘገባ ከሆነ እነዚህ ቡድኖች ህገወጥ ተግባራቸውን ህጋዊ ለማስመሰል የተለያዩ ሰነዶችን፣ መደበኛ አሰራሮችን የሚጠቀሙ ሲሆን በክልሉ ተጠያቂነትን ለማስፈን የሚደረገው ጥረትም ውጤታማ ለመሆኑ ነዋሪዎችን ለበለጠ ጥቃት አጋልጧል ብሏል። በደቡብ አፍሪካ ውስጥ ከቅርብ ጊዜ ወዲህ በኢትዮጵያ ላይ ያነጣጠረ ተከታታይ ግድያን እየተፈጸመ መሆኑ ይታወቃል። ዛሬ በወጣው መረጃ መሰረትም በኖርዝ ዌስት ግዛት ሌዲጂ በተባለ አካባቢ አንድ የ49 ኢትዮጵያ የሱቅ ባለቤት ማንነታቸው ባልታወቁ ታጣቂዎች ተገድለዋል። ዴሊ ሰን የተሰኘው ሀገራዊ ጋዜጣ እንደዘገበው ግድያ የተፈጸመው ግለሰቡ በስራ ገበታው ላይ እያለ ነው። የኖርዝ ዌስት ፖሊስ ቃል አቀባይ ካፒቴን ማጃንጊ ስካልሲ ለጋዜጣው በሰጡት ቃል እሁድ ምሽት በደረሳቸው ጥቆማ መሰረት ፖሊስ ስፍራው ላይ ቢደርስም ግለሰቡ በደረቱ ላይ በደረሰበት የጥይት ቁስል ህይወቱ አልፎ ተገኝቷል። እንደ ቃል አቀባዩ ገለጻ ሁለቱ የአፍሪካ ዜግነት ያላቸው ሰዎች ደንበኛ መስለው ወደ ሱቅ በመግባት ጥቃቱን ፈጽመው አምልጠዋል። ግድያው የፈጸሙት ታጣቂዎችም ከሱቁ ውስጥ ምንም አይነት ንብረትም ሆነ ገንዘብ አለመዝረፋቸው ጉዳዩን አነጋጋሪ አድርጎታል። ይህም ጥቃት ከዝርፊያ ይልቅ ግለሰቡን ሆን ብሎ ኢላማ ያደረገ ግድያ ሳይሆን አይቀርም የሚል ጥርጣሬ ያሳድሯል። ፖሊስ እስካሁን በስም ያልገለጸው የሟች አስከሬን ለምርመራ የተወሰደ ሲሆን በጉዳዩ ላይ መረጃ ያለው ማንኛውም አካል ጥቆማ እንዲሰጥ ጥሪ አቅርቧል። ከዚህ ቀደም በተለያዩ የደቡብ አፍሪካ ከተሞች መሰል ጥቃቶች በኢትዮጵያን ሱቅ ባለቤቶች ላይ መፈጸማቸው ይታወቃል። የኢትዮጵያ ማህበረሰብ አባላት በደቡብ አፍሪካ መንግስት በኩል በቂ ጥበቃ እየተደረገልን አይደለም የሚል ቅሬታቸውን በተደጋጋሚ ሲገልጹ ቆይተዋል። ይህ የዛሬው ግድያ በስደት የሚኖሩ ወገኖቻችን ላይ ያለውን ደህንነት ስጋትም ዳግም አባብሶታል። ወደ ቀጣዩ መረጃችን ስናልፍ ዛሬ ግንቦት 5 ቀን 2018 ዓ.ም ከወጡ አበይት ዘገባዎች መካከል የአሜሪካና የኢራን ግንኙነት ዋነኛ ሆኗል። ፕሬዚዳንት ዶናልድ ትራምፕ በሁለቱ ሀገራት መካከል ያለውን የተኩስ አቁም ስምምነት አደጋ ላይ መውደቁን በማንኛውም ሰዓት ሊፈርስ እንደሚችልም አስጠንቅቀዋል። ይህም በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ስጋት የፈጠረ ሲሆን የነዳጅ ዋጋ በበርሜል $100 በላይ ሆኖ እንዲቀጥል ምክንያት ሆኗል። ይህ በእንዲህ እንዳለ በኢራን ውጥረት ዙሪያ አሜሪካ ከኢራን ጋር የሆርሙዝ ሸለቆን ክፍት ለማድረግ የሚያስችል የአንድ ገጽ መግባቢያ ሰነድ ለመፈራረም መቃረቧንም አክሲዮስ ዘግቧል። ፕሬዚዳንት ትራምፕም ጉዳዩን በቅርበት ለመከታተል ከቻይናው ፕሬዚዳንት ጂቺንፒንግ ጋር ለመምከር ወደ ቤጂንግ እያመሩ መሆናቸውን ሮይተርስ በዘገባው አመላክቷል። ዜናው በመካከለኛው ምስራቅ ያለው ቀውስ ወደ ሊባኖስ ተስፋፍቶ በመቶ ሺዎች የሚቆጠሩ ሰላማዊ ሰዎች መፈናቀላቸውን አልጀዚራ ዘግቧል። በተለይም በሊባኖስ ትምህርት ስርዓት ላይ የደረሰው ጉዳት አሳሳቢ ደረጃ ላይ መድረሱን ገልጿል። በተያያዘም የተመድ የጸጥታው ምክር ቤትም በጉዳዩ ላይ ለመምከር ዛሬ አስቸኳይ ስብሰባ እንደሚቀመጥ ይጠበቃል።
በመጨረሻም በአሜሪካና በካንቫ የትምህርት መተግበሪያ ላይ ተሰንዝሮ የነበረው የሳይበር ጥቃት በቁጥጥር ስር መዋሉን ሲኤንኤን ዘግቧል። የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።